ህዝብን ሰቆቃና አሮሮ በሚቀጥለው መግለጽ እንችላለን። ሰላም ጤና ይስጥልኝ። ከመልካም ኒው ጄኔሬሽን ሳብስክራይብ በማድረግ ተከታተሉ። ትውልድ ሆይ ስማኝ፣ ዛሬ የምነግርህ ነገር ከስሜት በላይ የሆነ የህሊና ጉዳይ ነው። በዚህ ሰዓት በዚህ አስቸጋሪ የታሪክ ምዕራፍ ላይ መካከለኛ ትውልድ መሆን ለአንተ ምርጫ ሳይሆን ብቸኛ አማራጭ ነው። ለምን መሰለህ? ጽንፈኝነትንና ቂም ለትውልድ ያተረፉት መከራንና መቆራረጥ ብቻ ነው። አንዱ በሌላው ላይ ሲነሳ፣ አንዱ ሌላውን ጠላቴ ነህ ብሎ ሲፈርጅ መሃል ላይ የሚጠፋውን ያ ምስኪን ህዝባችን ነው። ያ አጥንቱ በቁርበቱ ላይ የተጣበቀው ወገንህ የሚድነው አንተ ጥላቻን ሰብረህ በምክንያትና በሰላም የምትቆምበት መካከለኛ ስትሆን ነው። ይህን ካልሆነ ግን ዕዳው እጅግ የከፋ ይሆናል። ዛሬ በትልቅነታችን የምንመካበት ነገር ሁሉ ነገ እየቀነሰ እየሳሳ ወደ ቅንጣት ይወርዳል። ወንድም ወንድሙንም እየበላ ታሪክ ራሱን እየደገመ ነገ የምናወርሰው ሀገር ሳይሆን የቁስል ካርታ ይሆናል። ትውልድ አሁኑኑ ንቃ። መካከለኛ መሆን ማለት ፈሪ መሆን አይደለም። መካከለኛ መሆን ማለት ነገን አርቆ ማየት፣ የጥፋትን ሰይፍ መከልከልና የተበጣጠሰውን የታሪክ ድር መቋጠር ማለት ነው። ዛሬ የምትወስነው ውሳኔ ነገ በልጆች ደም ወይም ሰላም ይከፈላል። መካከለኛ ትውልድ ካልሆንክ የታሪክ ተወቃሽ ብቻ ሳትሆን የታሪክ መጨረሻ ትሆናለህ። ምርጫ ያንተ ነው። ወይ ድልድይ ሆነህ ትውልድን ታሻግራለህ፣ ወይ ገደል ሆነህ ትውልድን ታጠፋለህ።